ማለት ማስል ተናገራለሁ አራብሳ ብንከራተት አሁን የተባለውን ሰው አጣን። ስልክም ያው ዝግ ሆነብን። እንግዲህ በአጋጣሚ ሆነ ቦታ እንገናኝ ተባብለን ነበር። እስቲ እንዳጋጣሚ ታገኘናት ወደዛው ቦታ እየሄድን ነው። አሁን ተንከራተትን። ቤቢ ደከምሻ? አይዞህ በጎነት ለራስ ነውና ጉርድ ሾላ ስንሄድ በአጋጣሚ ነው ያገኘናትና ልጅቱን በእርግጥ ታሳዝናለች። እና እሷን ፍለጋ ነው ያመጣን። እንግዲህ ታገኘናት እስኪ መጨረሻውን እናሳውቃችኋለን። ታላገኘናትም እንግዲህ እንድናገኛት ጸልዩልን። ማለት እዚህ ጋር ለፍተን ነው በጣም ተንከራተናል። ሙሉ አራብሳን አደረስን። እናገኛታለን ብለን ተስፋ እናደርጋለን። ትንሽ እየነ የቀረን አሁን ደርሰናል። ወደዛ እንግዲህ ውድ ቤተሰቦቻችን ቅድም እንዳያችሁን አራብሳ ነበርን። አሁን ልጅትን አጣናት፣ አላገኘናትም። አሁን ደግሞ ወደ መቅዶኒያ ወደ ጸበል እየሄድን ነው። እንግዲህ የምናገኘውን ሰው ደግሞ በኋላ የምታዩት ይሆናል። ቀስ በቀስ እናንተም ተከታተሉን። ይኸው እኛም ለፋን እውነት። እንግዲህ እንደምታዩን ይኸው መቅዶኒያ ደርሰናል። ይኸው ወደ መቅዶኒያ እያጣጋን ነው እና ውድ ቤተሰቦቼ አሁን ወደ መድኃኔዓለም ደርሰናል። ይኸው መቅዶኒያ ፊት ለፊት ነው። እንግዲህ ሰዎችም ከፊት ለፊት አሉ። እነሱን ደግሞ ቀስ እያልን እናሳያቸዋለን። ምን አይነት ሰው ዘንድ ብንር ደስ ይላል? ያልተረዱትን፣ እሺ፣ ደካሞችን እና መራመድ ማይችሉት። አዎ፣ ደካካሞችን መራመድ የማይችሉትን በጣም የተቸገሩትን እዘን እንሄዳለን ነው የሚል። እስከ ፍጻሜያችን ድረስ አብራችሁን ሁኑ። እንቀጥላለን አሁን እንዳቅም ተደግማሉ ስና እንግዲህ ውድ ቤተሰቦቼ እንዳያችሁ ነው። እንግዲህ እመቤት ባዶችን ስንገባ ልታንቀን ትችላለች፣ ልትቆጣት ትችላለች። እሱን ቁጣውላ ተቸችለን አሁንም ወደፊት ታላገኘን በጣም ከባድ ነው። ስጠይቃቸው ኧረ በስመ አብ ዛሬማ ተነፍቼ ይላሉ። እና ዛሬ ሁሉም የጠገበበት ነው። ሁሉም ጠግቧል እና ጥጋብ አይጥፋ በዚህ ምድር ላይ እውነት በጣም እንኳን ጠገቡ። ወደዚህ ደግሞ አሉ የተወሰኑ እነሱም ከበዱ። እንግዲህ እኔና አቶ ቤቢ ዝም ብለን ዘንግ መስለን ወደ እግራችን ነው የምንሄድ። ሁሉም በልተናል የሚሉ ያልበሉ ካሉ ዘናቸው እንሄዳለን። እስከ ፍጻሜያችን ድረስ አብራችሁን ቆዩ፣ ተከታተሉን ወደፊት። አንተ እንግዲህ ብቻችን ስንገባ እመቤት ልትቆጣን ትችላለች። ከ11 ዓመት ምንም አትለን። እንግዲህ ዞርን እንደምታየው ከአራብሳ ጀምረን በአያት ዞረን የመጣን ሲራቡ ብቻ ነው የሰው ልጅ የሚያሳዝን እንጂ እንኳን ጠገቡ ጥጋብ አይጥፋ እያልን ፍለጋችንን እየቀጠልን ነው። አሁንም ናስ እንግዲህ ውድ ቤተሰቦቼ እንደምታዩን አሁንም በእግራችን ረጅም መንገድ መተናል። እዛም አዶ የሆነ ሴትዋ አይተናል። እሷን ልንጠይቅ ልንሄድ ነው። እንግዲህ እሷም ከበለይ ተመስገን ታልበለይም ይዘን ወደ ሰፈራችን እንሄዳለን ማለት ነው። አብራችሁን ሁኑና ቤቢ ቢያንስ እመቤት እንዳትቆጣን እስኪ ጾለት አድርጋ አንድ ሁለት እንድናገኝ። እመቤትን መዝለሏ ነው እንግዲህ እኛ ዙሮ እናስረዳታለንና። ሰላም ነው ማዘር? ሰላም ነው። እራት ይበላሉ ወደ ሰፈር ሄደው እግር መራመድ አይችሉም። እግሬና ማማይ በግድ ነው ወጣው እዚህ አቀመዳለ ቢሄዱ እራት አብረው እንዲበሉ ፈልገን ነበር። አሁን መራመድ አይችሉም? መራመድ ይችላሉ ግን ዛሬ ትንሽ አይ መራመድ ተቻሉ ታዲያ ጋር በልተው ይንጡ ብዬ ነው። መሽቷል። ልፍ ያለ ነው ቦታ። የት ነው ቦታው? ጸበል። አይ በልተው ከመጡ እንሂድ። ደግሞ ከመሻ አላስገድዶትም። ሩቅ የሆነ ቅርብ ነው እዚህ። እሺ እሺ እሺ። እንዳያችሁ ምንም ልናገኝ አልቻለም። አሁንም ሁለት ሰዎች ነበሩ፣ እነሱም መሽቶብናል እያሉ ነው። አሁን ደግሞ እንቀጥልስ። ና ማዘር ሰላም ዋሉ።
እግዚአብሔር ይመስገን። ሰላም ኖት? እግዚአብሔር ይመስገን። እራት ይበላሉ ወደ ሰፈር ሄደው አልበሉም? አይ ወይኔ ልጅ ሆዴ ይቆጥብልኛል። ቁርስ ከበላው እራት ምሳም አያስፈልገኝ። ችግር የለም እዚህ ቅርብ ነው እንሂድና በልተው ይምጡ። እውነት ችግር አይኖርብህ የኔ ልጅ። ችግር አይዞህ የኔ። እሺ ተበሉ። እሺ ካልበሉ ግን ደንብ ብንበላ ደስ ይለኛል። እሺ ይመስገን እግዚአብሔር። እሺ ማዘር። እሺ አሜን። እሺ አሜን 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 ማዘርዬ። እሺ አረ ምርቃት ታገኘን ተመስገን ማርያምን። ዋናው ምርቃት ማግኘታችን ነው። ተበሉልን ተጠገቡልን እኛ ደስ ይለናል። አሁን ደግሞ ትንሽዬ መንገድ መተናል። አሁንም እንቀጥላለን እስከ መግቢያችን። እኮ አሁንማ ፖሊስ ጣቢያ ነው። ቅድም ጸበል ነበር ነው። አሁን ፖሊስ ጣቢያ ነን። ስጠይቃቸው በልተናል ጠግበናል እግዚአብሔር ይስጥልን። ምርቃት ብቻ ነው የሚመርቁን። አሁን ምርቃት የሀገር ምርቃት ተረክበናል። ታዲያ እንዴት ላድርግ ነው? አሁን እየመጣ ነው ፖሊስ ጣቢያ ነው። ያውኛ መጣ። እንግዲህ ወደ ቤታችን ልንገባ ነበር። ደግሞ ቅር አለኝ። ምክንያቱም እንደው አንድ ሰው ቢያንስ አንድ ሰው ዘን እንግባ ብለን ነው ቤቢም ገረገረኝ። ቢያንስ አንድ ሰው ዘን እንግባ እስቲ ብሎናል። እንግዲህ ተሩቅ የምትታይ ሴትዮ አለ። ደግሞ እሷን ጠይቀን የመጨረሻ በላይኛው መግቢያ እንገባለን ማለት ነው። እሺ ታለችን እሷን ዘን እንሄዳለን። እንደዛው ጠግብ ያለው በልቻለሁ ታለችን ምንም ማድረግ አንችልም። የመቤትን ቁጣ መቻል ነው። ጋሽ መኪና ቀስ ይበሉልን አንዴ። ሰላም ናችሁ? እግዚአብሔር ይመስገን። አማን ነው። እንትን እራት በልታችኋል? እራት ተናርነበት እኮ በልታችሁ ካልመሸባችሁ ገና ነው ሰዓቱ። ይኸው እንደዚህ ጋር ጠፍስ። አዎ እኔ ማዝም ታደለ። እሺ ፈቅራን ዲሽ እሺ ና እራት በልተና አብረው ተሷ ጋር እዚህ ይኸው ቅርብ ነው። እዚህ ነው። ይኸው እዚህ እጠፍ ስትሉ የተወሰኑ ሰዎች አግኝተናል። ደግሞ አንድ አባባ ቀሩ ብለን ያው እሳቸውን ዘልነር ነው። እሺ ታሉን ደግሞ ደስ ይለናል። እኛ አሁን ሰላም ዋሉ። ሰላም ኖት? እግዚአብሔር ይመስገን። እራት ይበላሉ? ሰፈር ደው እራት ይበላሉ? የት? እዚህ እጥፍ ብለው እሺ ከመሸ እሺ እሺ ወደ ጊዮርጊስ እዚህ እዚህ ጊዮርጊስ ተሆኑ እኮ ይደርሳሉ። ቅርብ ነው። ከእነሱ ጋር አብረው እራት በልተው ቢመጡ ብዬ ነው። ዛሬ ስትልኝ እሺ እሺ አመሰግናለሁ። እሺ ያመቱ በያመቱ አድርስ። እሺ ዛሬ ስትልኝ እሺ እሺ ኑ Belushi. Baby, no. No. ማዘርንም ጠይቃችሁ የበርበሬ ሲፈጭ እንግዲህ ይሸታል ብለው ነበር። እስኪ ይብሉና ጎረስ ጎረስ አድርገው ይስጥልን። ተባረኩ፣ በርኩ፣ ዕድሜ ይስጣችሁ፣ ያሰንብታችሁ። እንደዚህ እንደቆማችሁ መላኩ ይቁምላችሁ። ተባረኩ እናቶች፣ በርኩ።
አትነካችሁ እንጀራውን ነገ ሲርባችሁ እኛ እንዳመሰገን እግዚአብሔር ያመስገን። አሜን። አመጣሽ ለልጆች እሺ ደስ ይበልሽናት ለዳቁ መሻልና መድኃኒዓለም እንደው ታንቺ ተጣሪ ወይ ይበልሽናት ተባረው አዲስ አበባ ልጅ እራሱ ሲንከረተታ እንዲሆነ ዳቦ ተይው እናትዬው ችግር የለውም እኮ እኛ እኮ ይኸውልሽ አንድ ነገር ልንገርሽ የቤቱን እንትን ሰው ሌላ ሰውማ አታስቆርሽ እንጀራሽን መቼም እኔ ብዙ አውቃለሁ እንጀራሽን ለማንኛውም የቡና ቁርስና ዳቦሽን ለማንም አትስጪ ባለቤትሽን ይቁረስ እንጂ ሌላ ሰው አታስቆርሽ ታላቅ ነው በባጋት ደግሞ እና ማንተ ቁረሰው እናትዬው እኔ ተቆርሰው ችግር አይችልም በቃስ ባንካያ አራባባ አይ ደረግበችን አላላ ነው እናትዬው ከቤትሽ ላይ ነው ለቋስ የዓመት በዓል ምን ጊዜም አሁን በር እንኳን ስታር እስኪ ኬኔቶ ነው የገብስ ነው አንድ ሰጣችኋለሁ እኮ አለ ጠላማ እዚህ ለማድረግ አይመችም እንጂ ጠላ ማድረግ ስችል ነበረ ግን ቦታው አይመችም ቦታው ቢመችማ በስመ አብ እንደው የሚያፈርጥ ጠላ ነበር ማድረገው ሙያ ነበረኝ ሙያ እንዴት ነው ጋሽ ወንድምየው ነው እሱ ይጨመር ይሄ ማን ነው ቆይ አንተ ሙሰው እንዴ ነግረህ ሄዱ ግን ይራለኝ ስለባለ እግዚአብሔር መድኃኒዓለም ባለ እግዚአብሔር ይስጥልኝ ተባረኩ ስለባለ እግዚአብሔር በቃ ደረሳቸው ኩራስ እንጂ ተቀመሳችሁ አራይከ ወንድሞች ገና ደግሞ ምን ያርግሽ ነው ምን አራይከ ለማርከ ተዝናናለ
ምን አለች? አይ ብትወጪልሽ ለተላው ውለን ውለን አሉ አፈር ልብላ ጫቅማስ ጫቅማ ደግሞ ተሰክቶ ማለት ነው። ምግብ ሲበላ ጧፍ ማለት እኮ እንደ ጧፍ ጫቅሞ ይሰካና ታልጦ ግድግዳ ላይ መቀመጥ ካልቻለ እንደዚህ ሆኖ ይያዘ ላምባ ብሉ ይሄን ጥርጋግ ነው ለዚህ ባህል የተለመደ ላምባው አይደል? መብራት ሊመጣ አንደኛ መብራት ያጠፉታል። 10 ደቂቃ ሰጥቻለሁ። 10 ደቂቃ በ10 ደቂቃ ካልመጣ ዋጋ ነው የምሰጥ። በዚህ ነው ቆራርጬ እንትን ታዲያ እሱን በወር 1 ሺህ ብር 900 ብር የምቆርጥ ምን እንዲሁ ቆይ አትምጣና ያሳያለሁ። በጥሼ ነው አሁን በጨለ የሚያስቀርጠን ይሄ የአገር ቤቱ የክፍለ ሀገሩ እኮ እንደዚህ ነው አይደል? ማለት በጣም ደግሞ በጣም መሰለ ነው እንጂ ይብሉ አይ ነው አይ ወዶኛል። በቃ እስኪ አንድ ባል ይፈልጉልኝ ባል ዛሬ ልጅ ራሱ አይደል የሚፈልግ አይ ማይ መልክም አለኝ ሙያም አለኝ በጣም ነው አባወራ የሚያስፈልገው መቼ እንደተገኘ በዓል ሲሆን በተለይ በዓል ሲሆን እዚህ በግል እንዴት ማታ በዚህ ሰዓት ሲነምሰው ከማሆይ ነው የሚጀምር የኔ ልጅ ስርዓቱ ይመረቁት ይሄን የመሰለ ሸበላ ያሳድግህ ብረት መዝጊያ አሜን በላ ትምህርት እኛ ባሎች እነሱ ናቸው። በቃ እርሾ እንዱ ባታሪጉ እንኳን መመኘት አለብሽ። ሞት እኮ ይኸውልሽ ለምኜው እንጂ አጓን ለስጋው ደግሞ ለደጀ ሰላም አብቃኝ ተኮር የሚባል ቤተክርስቲያን ሲሳ ከለመኑት ደግሞ እሱ ወደ እሱ ዞሩ አይነሳም። ኩኪሱ እንዴት ነው? ቆንጆ ነው። ማን የጋገረው ግን? ማን የጋገረው? ባለሙያ ይጋገና ወይ መብራት በስመ አብ ሰው በዓመት በዓል ምንድን እንደዚህ ጨለማ ያስገባል። እውነት ጥሩ አይደለም። ነው ቆረጡባችሁ። እኔ እንጃ አፍቶ ነው ቆርጦ አይደለም። አይ እኔን አላዩኝም እንዴ? ምን ነው ለኔ ሲሉ በምት ጠላሰከኩ እንዳለ ዘይህር ስጥልኝ ደህና ደሩ እናት ይደሩ የከድሞ ሰው ይበላችሁ ያስተምረውን አንሳይታ ደህና ደሩ ሰላም ደሩ